አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጠ፣ ተመረኮዘ፣ ወደቀ። እንዲህ አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ እንግዳ ለመቀበል ያለው ፍጥነት አይገርማችሁ? እየሮጠ ሄዶ ከግራቸው ተደፋ ባልበላ አንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ እባካችሁ አትለፉኛል፣ አትለፉኝ። ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን። ለግራችሁ ውሃ ላምጣል፣ ልጠባችኋል። እሺ እንደወደድክ አርጋሉ። አብርሃም ውሃ አምጥቶ አጠበ። አብርሃም አይገርምም? የሐዋርያትን እግር ዝቅ ብሎ ያጠበውን የሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በ3 መስፈሪያ ዱቄት ሰልቂና አንድን ጎቻ ጋግሪላቸዋል። 3ቱን ጎቻ አንድ መሆኑ እውነት ነው፣ የምስጢረ ሥላሴ ትምህርት ነው። 3 ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? 3 ስለሆኑ እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስባ አምጣና አርደህ አቅርብላቸዋል። አረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉን ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረው። ወጥቶ ለተቀበለው እግሩን ላጠበለት ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔር መልስ መስጠት። ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገኝ ልጅ ትወልዳለህ አለ። ማን ነገር ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል አለ። ከውስጥ ሆና እንደሰማችሁት ባለቤቱ ሳቀች እና ለምን ትስቂያለሽ አለ። ከዛም በኋላ የወለደችው ልጅ ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታቀው ለማድረግ